ሰላም ውድ የተወደዳችሁ የሀገሬ ልጆች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተ እንዴት አላችሁ? ሁሉ ሰላም? ክረምት እንዴት ይዟችኋል? ክረምት እንግዲህ ዛሬ እኛ ጋር ነሐሴ ወር ነው እና ይሄው እግዚአብሔር ይመስገን ደህና ነን። እኛ ጋር እንግዲህ እስካሁን ክረምት ዝናብ የለም። እናንተ ጋር ዝናብ አለ ወይስ የለም? እንዴት ናችሁ? እንዴት ይዟችኋል? እንግዲህ ሐምሌና ነሐሴን ይሳቀው በጣም ከባድ ጊዜ እንደነበረ ማቀው በጣም የዝናብ ወቅት እንደሆነ ነበር ማቀውና ዝናብ የለም። ይኸው እዚህ ጋር ሙዛችን ሁሉ ደርቃለች። ብቻ እንደዚህ ምናምን ይኸው እንትን ብላለችና ሙዛችን ደርቋል። ውሃ ምናምን እየጠጣ ነው እና ከግቢ እንትን የሚለው ያቸው እንዳለ ቅጠሎቹ ሁሉ እንዳለ ረጋግፈዋል። እዚህ ጋር ደግሞ እንደምታዩት ልብስ አጥብ ቆይቼ ምናምን በቃ ይሄው እንዳለ ልብስ ታጥቦ ቆይቼ በቃ አረንጓዴዎቹን እንዳለ አያችኋቸው። እናንተ እንዴት ናችሁ የኔ ውዶች? ሁሉ ሰላም ነው እግዚአብሔር ይመስገን። እና እንዳለ በቃ እንትን ብሏል። ከዛ በቃ ይሄው እንዳለ አረንጓዴዎቻችን እንትን ብሏል። ውሃኛ ሙሉ ስለምናጠጣው ነው ግቢ ውስጥንና እንትን ነው የሚለው ውሃ ራሳችን ያጠጣን ነው። ውሃ የምንቀዳበትን ቦታ አሳያችኋለሁ። ውሃውን እየቀዳን ነው ሙዞቹን እናጠጣ እንዳለ ይሄው መሬቱን አሳያችኋለሁ። ድረቅ ምንም ነገር የለም፣ ዝናብ የለም። ሐምሌን ከሰኔ ጀምሮ ወቅት ዝናብ የሚባል የለም እና ያያችሁት ይሄ የምቀዳበት የጉድጓድ ውሃ ነው። ከጉድጓድ ውሃ እየቀዳሁ ነው የምናረገው። ርቀቱን አይታችሁታል ወንዶች? ይሄው ርቀቱ እንደምታዩት በዚህ በገመድ ነው የምንስበው። ይሄ ርቀቱ እንደዚህ ነው የምናየውና ይሄው እንደዚህ የቀዳን ነው እነዚህ የምናጠጣቸው ሲያረገን ይሄው መሬቱ እንዳለ ደርቆ አቧራው ምናምን በቃ ባፍንጫችን ምናምን እየገባ እንዳለ እንትን ብሏልና እና እንደዛ እላችኋለሁ ውዶችዬ። ዝናቡ እስኪ በያላችሁበት በየእምነታችሁ ዱአ አድርጉ፣ ጸልዩ። ሀገራችን ኢትዮጵያን ሰላም እግዚአብሔር አምላክ ይጠብቅልን። እንደምታዩት እንግዲህ እንደነገርኳችሁ ይሄው በቃ እዚህ ጋር እንደምታዩት ደግሞ የስፖርት እቃ ነው እና የኔ ውዶች እያበረታታችሁኝ ነው፣ ፍቅራችሁን እየሰጣችሁኝ ነው። ስለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ፣ እወዳችኋለሁ። ይሄው አያችኋችሁ፣ እነዚህ አሁን ይሄ የምታዩት ቅጠል የቡና ፍሬ ነው። ቡና ወቅት ነው ግን እንዳለ ይኸው ፀሐይ ምናምን አሁን በእርግጥ እንትን ብሏል። አያችሁት? ፍሬዎቹ ይታያችኋል። ፍሬዎቹን ይሄው ይሄ የቡና ፍሬ ነው። ይሄ ደግሞ ደቡብ ላይ ያው ይሄው የቡና ፍሬ ነው። ይሄ እንዳለ ይሄ ደግሞ በቃ ቅጠሉ ይሄ ቅጠሉ የምታዩት ቅጠሉ እዚህ ደቡብ አካባቢ ላይ ይጠጣል ተፈልቶ ማለት ነው። በነጭ ሽንኩርት፣ በዝንጅብል፣ ጤና አዳም፣ ሱብላ ድንብላል ሁሉ ተደርጎበት ይጠጣል። የሚጠጣ አሪፍ ነው። ብዙ ጥቅሞች አሉት እና ግን ደርቋል እንዳለ ዝናብ ስለሌለ ማለት ነው። እጅግ በጣም ነው የሚያሳዝነው። እንደምታዩት የሙዝ ቅጠላችንም እንዳለ ደርቃብናለች። እስኪ እግዚአብሔር እንዲረዳን እንዲያግዘን በየእምነታችን ዱአ እያደረግን ሀገራችን ኢትዮጵያን ሰላም ያድርግልን ብለን እንጸልይ። እንግዲህ እንደነገርኳችሁ ይኸው ዛሬ እንግዲህ ይሄንን ላሳያችሁ ውዶችዬ። እኔ ያለሁበት ደቡብ ላይ ጂንካ የምትባል ሀገር ናት ያለሁት። ውቢቷ ጂንካ በጣም የምታምር ሀገር ናት። ግን ዝናብ የሚባል የለም፣ ዝናብ የለም። በቃ በጣም ፀሐይ ሁሉ ነገር አድርቆናልና እስኪ እግዚአብሔር አምላክ እንዲረዳን እንዲጎበኘን ሀገራችን የፍቅር የሰላም የደስታ ደግሞ መጪው ዓመት 2019 የፍቅር የሰላም የአንድነት የመተሳሰብ እንዲሆንልን እንጸልያለን፣ ዱአ እናረጋለን። ምክንያቱም ሀገር ሰላም ስትሆን ነው አይደል እኛ መንቀሳቀስ የምንችለውና እስኪ እናንተም ውዶችዬ ሁላችሁም በያላችሁበት ሀገር እግዚአብሔር እንዲጠብቀን እንዲረዳን እንጸልያለን፣ ዱአ እናደርጋለን እና በጣም ነው የምወዳችሁ። አሁንም አብሮነታችሁ አይለየኝ ነው የምለው ውዶችዬ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁኝ አበረታቱኝ። አሪፍ ስራዎችን ይዤ ለመምጣት ለናንተ የኔ ውዶች እሞክራለሁ። ያው እንዳልኳችሁ በዳታ ነው የምሰራው። አሁንም ወደ እናንተ ስራዎችን ለማምጣት እየፈጠርኩ ፈጠራዎችን ምናምን በቃ አሪፍ ስራዎችን ይዤላችሁ እመጣለሁ። እወዳችኋለሁ። መልካም ጊዜ እመኝላችኋለሁ።